መጀመሪያ ከአካውንታችን ላይ ኮይን ሊኖረን ይገባል ከ500 ጀምሮ ቢያንስ ማለት ነው። ቢያንስ ከ500 ጀምሮ ኮይን ሊኖረን ይገባል ማለት ነው። ሚኒመም ኤክስቼንጅ ማድረግ የሚቻለው 500 ኮይን ነው። ከ500 በታች አይቻልም። ከዛ በኋላ ግን 500 1000 2000 እያለ ይቀጥላል። እሺ እንደዚህ እያደረግን ኤክስቼንጅ ማድረግ እንችላለን። ስለዚህ አንድ ሰው ኤክስቼንጅ ለማድረግ መጀመሪያ ምን እናደርጋለን? ኮይን ያለው ሰው ብለን እንጠይቃለን እዛ ጋር ማለት ነው። ዝም ብለን መላክ አይደለም። ኮይን ያለው ሰው ብለን እንጠይቅና ከዛ በኋላ ምን እናደርጋለን? እኔ ያለኝ 500 ወይም ደግሞ 1000 ካልሁት በኋላ ለኔ ላክልኝ እለዋለሁ ያን ሰው ማለት ነው። ላክልኝ እለዋለሁ ወይም ደግሞ መጀመሪያ እልክለታለሁ። ስለዚህ ለመላክ ምንድነው ማድረግ? ቀጥታ የዛን ሰው ፕሮፋይል መንካት ነው። ለምሳሌ እዚህ ጋር የዚህን ሰው ፕሮፋይል መንካት ከፈለኩኝ ምንድነው ማድረግ? እዚህ ጋር ያለውን ፕሮፋይል ምን እለዋለሁ? እልከዋለሁ ማለት ነው። ይህን ፕሮፋይል ክሊክ ሳደርገው ምንድነው የሚመጣልኝ? ጊቭ ጊፍትስ የሚል ነገር ይመጣልኛል ከታች ማለት ነው። ከታች ይታያችሁ ከሆነ ጊቭ ጊፍትስ የሚል ነገር ይመጣል። ጊቭ ጊፍትስ ስለዚህ ምን ማድረግ አለብን? እሷን ጊቭ ጊፍትስ የምትለዋን ይችኛዋን አይከን መንካት አለብን ማለት ነው። ይችኛዋን አይከን መንካት አለብን። እዛ በኋላ ይቺን ከነካናት በኋላ ምንድን ያመጣልናል? ቀጥታ የኮይኖቹን መጠን ማለት ነው። ከታች ይታያችሁ ከሆነ እነዚህ የኮይን መጠኖች ናቸው። የኮይን መጠኖች ናቸው። ያን ከ500 ጀምሮ እንዳልኳችሁ ምን እናደርጋለን? ክሊክ አድርገን ከታች ሴንድ ማለት ነው። ክሊክ አድርገን ከታች ምን እንለዋለን? ሴንድ እንለዋለን። ቀጥታ ላክነ ማለት ነው። ላክነ ለዛ ሰው ደረሰው። ከዛ በኋላ ያ ሰው ደግሞ የላክንለት 500 ልከንለት ከሆነ 500 ይልክልናል። 1000 ልከንለት ከሆነ 1000 ይልክልናል። በዚህ መልኩ ነው ኤክስቼንጅ ብናደርግ ቀላል ነው በጣም። የዛን ሰው ፕሮፋይል መንካት፣ ከዛ ጊቭ ጊፍት የሚለውን መንካት፣ ከዛ ሲቀጥል ደግሞ መምረጥ ቁጥሮችን 500 ነው 1000 ነው 1 ሚሊዮን ነው የሚለውን ነገር ክሊክ እናደርግና ከታች ሴንድ ምትላለች። ሴንድ ስንለው ቀጥታ 500 ከሆነ 500 ኮይን ከኛ ላይ ይቀንሳል ማለት ነው። ለዛ ሰው ምን ሆኖ ይገባለታል? ፖይንት ሆኖ ይገባለታል። በተቃራኒ ፕላትፎርም ኮንቨርት ያደርገዋል። ከዛ በኋላ ደግሞ ያ ሰው ደግሞ ልክ በዚህ ስቴፕ መልሶ ይልክልናል ማለት ነው። ለእኛ መልሶ ምን ያደርጋል? ይልክልናል ማለት ነው። ቀጣይ ደግሞ ሌቭል እንዴት ነው የሚያደርገው? ሌቭል የሚያደርገው ደግሞ ኤክስቼንጅ ልክ በዚህ መልኩ ኤክስቼንጅ ስናደርገው ኮይን ለሰዎቹ ስንልክ ለሰዎች ስንልክ ምን ያደርጋል? ዌዝ ሌቭል ይጨምራል ማለት ነው። ላይቭ ስትሪም ሌቭል ደግሞ ስንቀበል ነው ሰዎች ሲልኩልን ማለት ነው። ስለዚህ ለምሳሌ አንድ ሰው ለሆነ ሰው 100 ሺህ ቢልክ አንድ ሰው ለሆነ ሰው 100 ሺህ ጊፍት ቢልክ ለዛ ላይ ቢደርሰው ሰው ምን ይጨምራል? ላይቭ ስትሪም ሌቭል ይጨምራል ማለት ነው። ለሚልከው ሰው ደግሞ ዌልዝ ሌቭል የሚባለው ማለት ነው። መጀመሪያ ያለው ፕሮፋይላችሁን ስትነኩት 2 አይነት ሌቭል ያሳያል። እያንዳንዳችሁ ፕሮፋይላችሁ ክሊክ አድርጉት የራሳችሁ ወይም ደግሞ የሌላን ሰው። ስለዚህ ማንኛውም ሰው 2 አይነት ሌቭሎች አሉት። የመጀመሪያው ላይቭ ስትሪም ሌቭል የመጀመሪያው ምንድነው? ላይቭ ስትሪም ሌቭል ሳይሆን ዌልዝ ሌቭል ነው። ሁለተኛው ላይቭ ስትሪም ሌቭል ማለት ነው። ስለዚህ የመጀመሪያው ዌልዝ ሌቭል የሚያደርገው እንዴት ነው? ኮይን ለሰው ጊፍት ስትሰጡ እያደገ ብላችሁ ይሄዳል ማለት ነው። ጊፍት ስትቀበሉ ደግሞ ላይቭ ስትሪም ሌቭላችሁ እያደገ ይሄዳል ማለት ነው። ይሄን ሞር ዲቴይሉ እንትኑ ጋር አለ። ሌቭል የሚለው ጋር ገብታችሁ ፕሮፋይላችሁ ጋር ልክ ኮይን ፖይንት ሪዋርድ ምትላለች አይደል? እዛ ሌቭል የሚለውን ክሊክ ታደርጉታላችሁ። ሌቭል የሚለውን ክሊክ ታደርጉና ከላይ የሆነች ጥያቄ ምልክት ነገር አለች በቀኝ በኩል ከላይ እሷን ጥያቄ ምልክቷን ስትነኳት በሁለት ከፍሎ አለ እንዳለው ሌቭል ዌዝ ሌቭል እና ላይቭ ስትሪም ሌቭል ብሎ ከፍሎ አለ እንዳለ ከአንድ ጀምሮ እስከታች አለ። አንድ ሰው ሌቭል 3 ለመግባት ስንት ኮይን ያስፈልገዋል? ሌቭል 30 ሌቭል 40 ለመድረስ ስንት ኮይን ያስፈልገዋል የሚለው ፊት ለፊት የተጻፈው የኮይኑ መጠኖች እዛ ጋር ዲቴይሉ ማየት ትችላላችሁ። ስለዚህ ይሄን ይመስላል ማለት ነው።